ሰላም ሰላም እንዴት አላችሁ? ውድ የሙዬ ቻናል ተከታታዮች ዛሬ ተመልሼ መጥቻለሁ። ዛሬ የመጣሁበት ሀሳብ ደግሞ ለቤተሰቦቼ ለ1400 ምናምን ቤተሰቦቼ ማስተላለፍ የምፈልገው መልእክት አለ። እሱ ነገር ምንድን ነው? ቪዲዮን ላይክ አድርጋችሁ ጀምሩት። ሰብስክራይብ ያላደረጋችሁ እህት ወንድሞች ደግሞ ሰብስክራይብ በማድረግ የሙዬ ቻናል አባል ወይንም ፋሚሊ እንድትሆኑ በትህትና እናሳስባለን። ከዚህ ቻናል ያተርፋሉ እንጂ አይጎዱም፣ ቃል እገባለሁ። ዛሬ ይዤላችሁ የመጣሁት ሀሳብ ደግሞ ምንድን ነው? በየትኛውም የስራ ዳይሬክሽን ላይ ሆናችሁ ዩቲዩብ መስራት ላልጀመራችሁ እህቶችም ወንድሞችም ነው። አብዛኞቻችን ሚዲያን እንፈራለን። ፊታችንን ወደ ካሜራ ይዘን ወጥተን የተለያዩ ነገሮችን ለመስራት እንፈራለን። ነገር ግን ያ ነገር ልክ አይደለም። ምን ልላችሁ መሰላችሁ ወገኖቼ? እዚህ ሚዲያ ላይ እጅግ በጣም የተሻሉ ነገሮችን መፍጠር፣ የተሻሉ ነገሮችን ማግኘት፣ የተሻሉ ነገሮችን ይዞ መራመድ ይቻላል። አብዛኞቻችን የተሻለ ገቢ እንዲኖረን እንፈልጋለን። የተሻለ ኢንካም ኑሮን በልጠ ነው ማለፍ እንፈልጋለን። ነገር ግን ቁጭ ብለን ወይንም በአንድ ስራ ወይንም ደግሞ ጀስት የሆነ ነገር ብቻ እየሞከርን ያንን ነገር ማድረግ አንችልም። በብዙ አማራጮች ገንዘብ የምታገኙበትን መንገድ መፈትፈት አለባችሁ፣ መቧጨር አለባችሁ። በጣም ሳክሪፋይ መክፈል ካለባችሁ ሳክሪፋይ መክፈል መቻል፣ ዋጋ መክፈል መቻል አለባችሁ። ይህንን የምላችሁ የተሻለ ነገር ዝም ብሎ አይገኝም። ኦብቪየስሊ ሁሉም ሰው ገንዘብ ይፈልጋል፣ የተሻለ ነገርን ማድረግ ይፈልጋል። ማንም ሰው አይጠላም። ነገር ግን አብዛኞቻችን ዋጋ መክፈል ላይ ስልቹ ነን። ለምሳሌ ይህን ቪዲዮ ለእናንተ ትሰራላችሁ፣ ፊቴ ላይ ሪንግ ላይት ይበራል፣ ማይክ ይዣለሁ እጄ ላይ፣ እንዲሁም ደግሞ ካሜራ እያፈጠጠብኝ እንዲህ እያፈጠጥኩበት ነው እየሰራሁላችሁ ያለሁት። ይህንን የማደርግላችሁ አንደኛ ለእናንተ የተሻለ ነገር የሚያመጣላችሁ ከሆነ ምክሬን እያስተጋባው ነው የምትሰሙኝ ከሆነ። ሰከንድ ኦፕሽን ደግሞ ምንድን ነው? እዚህ ቪዲዮ አፕሎድ በማድረጌ ይሄ ቪዲዮ ለእኔ ኢንካም ይዞ ይመጣል። ሶ እኔ እናንተን ጠቅማችኋለሁ፣ እናንተ ኦዲየንሶች ደግሞ በማየት እኔን ትጠቅሙኛላችሁ ማለት ነው። ስለዚህ ሰጥቶ መቀበል የሚባለውን ትሬንድ እያስኬድኩት ነው ማለት ነው። ስለዚህ አብዛኞቻችን ምንም አይነት ሀሳብ ቢኖርን እና ወደ ሶሻል ሚዲያ ይዘነው ብንመጣ ለሰዎች ይጠቅማል እንጂ አይጎዳም። ግን ብዙዎቻችን ይህንን ነገር አምነን መቀበል አልቻለም። ለምን? እኔ የሚጠቅም ነገር አለኝ ብላችሁ እያሰባችሁ አይደለም። አብዛኞቻችሁ ህይወታችሁ ውስጥ የሚያጋጥማችሁ እጅግ በጣም መጥፎ የሚባል ሊሆን ይችላል፣ ወይንም ጥሩ የሚባልም ነገር ሊሆን ይችላል። ያንን ነገር ወደ ሶሻል ሚዲያ አምጥቶ ለሰዎች ሼር ማድረግ እጅግ በጣም ትልቅ ነገር ነው። ብዙዎቻችን ግን ያ ነገር ወይንም ይሄንን ነገር ባደርግ ሚኒንግለስ ነው ወይንም ደግሞ ትርጉም የለሽ ነው፣ ለሰዎች አይጠቅምም ምናምን ብለን እናስባለን። ግን ለሰዎች የሚጠቅምና የማይጠቅም መሆኑን የሚነግሩን እኛ ሰርተን ስንገኝ ሰዎች ናቸው ፊድባኩን ሊሰጡን የሚችሉ ወይንም መልስ ሊሰጡን የሚችሉ። አዘርዋይስ ግን በራሳችን ዲፔንድ ሆነን ጀስት በቃ እኔ አመጣው፣ እኔ ወፈጨው፣ እኔ አቦካው፣ እኔ ወጋግረው አይነት ነገር መሆን የለበትም። ምን ልላችሁ እንደፈለግኩ በደንብ ገብቷችኋል። ስለዚህ ሀሳባችሁን ወደ ሶሻል ሚዲያ ይዛችሁ ውጡ፣ ሀሳባችሁን አንሸራሽሩ። ከዛ በኋላ ፊድባኩ የህዝቡ ወይንም የተመልካቾቻችሁ ወይንም የኦዲየንሱ ይሆናል ማለት ነው። ስለዚህ አብዛኞቻችን እጅግ በጣም ከሚጠበቀው በላይ ለሰዎች የሚጠቅም ነገር ይዘን ነገር ግን ደፍረን ይዘን አንወጣም። ያ ደግሞ ሰዎችን ኦዲየንሱን ተጎጂ ያደርጋል። ፕላስ ደግሞ ፎር ደ ፈርስት ታይም ደግሞ ራሱ ፈርስት ያ ሰው ሪሶርሱ ያለው ትምህርት መስጠት የሚችለው ላይፉ ላይ የሆነ ነገር ሼር ማድረግ የሚችለው ሰው ተጎጂ ይሆናል። ቢኮዝ እኔ የሆነ ሀሳብ ይዤ መጥቼ አሁን እዚህ እናንተ ጋር ሳወራ ያንን ሀሳብ ወስዶ የሚጠቀም ሰው እንዳለ ሁሉ እኔ እዚህ ጋር ሀሳቤን በማምጣቴ ያ ሰው ተጠቃሚ ሆኖ ስታዩ ሳቲስፋክሽን የሚባል ነገር አለ። ፕላስ ደግሞ ይህንን ቪዲዮ ስላየልኝ የኔ ኦዲየንስ ስለሆነ የኔ ተከታይ ስለሆነ እኔ በሰጥቶ መቀበል ውስጥ የራሴንም ጥቅም እያገኘው ነው ማለት ነው። ስለዚህ ብዙዎቻችን ከዩቲዩብ ገንዘብ እንዴት ማግኘት እንዳለብን አናቅም። ስናቅ ደግሞ በአጭር ጊዜ ዋጋ ከፍለን ሳይሆን በአጭር ጊዜ የምናገኝ ይመስልናል። እኔ ከስራ ውጪ ሰዓት ካለኝ ቪዲዮ ለመስራት አልቦዝንም። ነገር ግን የሆነ በአጭር ሰዓት በአጭር ሞመንት ብቻ ዝም ብለን የሆነ ልክ ቲክታክ ላይ አሁን ለምሳሌ የቲክታክ ፕላትፎርሙ ላይ ቪዲዮ ጀስት ምንድነው አፕሎድ አድርጋችሁ በአንዴ ገንዘብ ሜክ እንደሚያደርጉት አይነት ሰዎች አይደለም። ይህ ፕላትፎርም ጊዜ ይፈልጋል፣ ተከታይ ይፈልጋል፣ ታማኝ የሆነ ኦዲየንስ ነው የምታገኙት። የዩቲዩብ ኦዲየንስ እንደ ቲክታክ ፕላትፎርም ላይ እንዳለ ኦዲየንስ አይደለም።
ስለዚህ አብዛኞቻችን እዚህ ጋር ክሬት የምናደርጋቸው የምንገነባቸው ቤተሰቦች እጅግ በጣም ከሚባለውን በላይ ታማኝ የሆኑ ቤተሰብ የሆኑ ስለኛ የሚጨነቁ ስለኛ የሚያስቡ ሀሳብ አስተያየቶችን ሰጠው ነገ የተሻለ ነገር ይዘንላቸው እንድንመጣ የሚያደርጉ እጅግ በጣም የተሻሉ ሰዎች እዚህ ዩቲዩብ ፕላትፎርም ላይ ይገኛሉ። ስለዚህ አብዛኞቻችን መስራት እየቻለን ማድረግ እየቻለን ሰው ምን ይለኛል፣ ቤተሰብ ምን ይለኛል፣ ወይንም ደግሞ ሰዎች እኔ ሶሻል ሚዲያ ላይ ስንቀሳቀስ አይተው የሚሰጡኝ ፊድባክ ምን ሊሆን ይችላል ብሎ ተሳቆ ኮሜንት ፈርቶ አስተያየት ፈርቶ ሰዎች እንዲህ ቢለኝስ የሚለውን ነገር ፈርቶ ከዚህ ፕላትፎርም ወደ ኋላ ማፈግፈግ ተጎጂ እንጂ ተጠቃሚ እንድንሆን አያደርገንም። ምን ትጠብቃለህ? እዚህ ቪዲዮ ሰዓት ድረስ እያየህ ከሆነ እርግጠኛው የምነግር ነገር ለአንተ ይሄ ቪዲዮ 100% ሹር ሆኜ መናገር የምችለው ይጠቅመሃል። ስለዚህ አቅሙ ካለህ ካሜራ ፊት መቆም የምትችል ከሆነ መጋፈጥ የምትችል ከሆነ አትፍዘዝ፣ ውጣ፣ ነቃ፣ ደንገጥ በል፣ ስራ። ከዛ በኋላ ፕላትፎርሙ እንዴት እንደሚከፍልህ የሆነ ዩዊል ሲ ማለት ታየዋለህ፣ ፎር ሹር ታየዋለህ። አፌን ሞልቼ መናገር የምችለው ነገር የዩቲዩብ ፕላትፎርም ይከፍላል። የብዙ ሰዎችን ላይፍ ቀይሯል። የብዙ ሰዎችን ህይወት አሻሽሏል። አብዛኛው ሰው ግን መጥተው እንደዚህ ፊት ለፊት ቁጭ ብሎ አይነግሯችሁ። ቢኮዝ ዩቲዩብ ላይ ዩቲዩበር ሲበዛ ሁሉም ሰው ዩቲዩበር ከሆነ ተመልካች ይጠፋል አይነት ሳብ ያላቸው ገብቷቸዋል። ወይንም ደግሞ ዩቲዩበሮቹ ትንሽ ከሆኑ እዚህ ጋር ኦዲየንሶችን ሰብስበው የሚይዙት ያሉት ዩቲዩበሮች ይሆናሉ። ስለዚህ ሪሶርሳችን ይዳከማል ብለው ከመፍራትም አንጻር ከምቀኝነትም አንጻር ልትለው ትችላለህ። መተው አይነግሩም። እኔ ግን እዚህ ጋር ሪንግ ላይት እያፈጠጠብኝ ካሜራ እያፈጠጠብኝ ቁጭ ብዬ ማይክ ይዤ ጉሮሮ እስኪዘጋ ድረስ እየለፈለፍኩ ያለሁት ለአንተ ነው፣ ለአንቺ ነው። አሁኑኑ የዩቲዩብ አካውንት ክሬት አድርጉና እኔንም ሰብስክራይብ አድርጉኝ። በውስጥ በኩል ኢንቦክስ ጻፉልኝ። የሚጠፋችሁ የማታውቁት ነገር ካለ እኔም ከማውቃት ከእያንዳንዷ ነገር ለእናንተ ትምህርት ለመስጠት ወደኋላ አልልም። ኮሜንት ጻፉልኝ። አከፋፈቱን የምትፈልጉ ሰዎች ሃው ቱ ክሬት ዩቲዩብ ቻናል ብትሉ እዚህ ዩቲዩብ ላይ ዘጭ ያለ ቪዲዮዎች ተሰርተው ተለቀዋል፣ ይመጡላችኋል። በዛ መንገድ ዩቲዩብ ቻናላችሁን ክሬት አድርጋችሁ አሁኑን ቪዲዮ ፖስት ማድረግ ጀምሩ። እመኑኝ የህይወታችሁ አንዱ አካል ይሆናል። ሶሻል ፕላትፎርሙ ላይፋችሁን ቀለል ያደርገዋል። ቢዝነሶቻችሁን እዚህ ጋር መጣችሁ ራን ማድረግ ትችላላችሁ። የቲክታክ ፕላትፎርም ላይ ፎሎወሮች ያላቸው ሰዎች ሱቅ ካላቸው ሱቃቸው ጋር ለመገበያየት ወይንም ደግሞ ፕሮዳክታቸውን ይዘውት የሚመጡትን እቃዎች ለማስተዋወቅና የተለያዩ ነገሮችን ለማድረግ እጅግ በጣም ቀሏቸዋል። ለምን? ብዙ ተከታይ ያላቸው ቪዲዮቻቸው ቫይራል ይወጣሉ። ፎር ኤግዛምፕል ለቲክታክ ኢንፍሉዌንሰር ወይንም ለቲክታከር ሰው ፌመስ ለሆነ ሰው ጠርተው ፕሮሞሽን መክፈል ላይ ይጠበቅባቸው ይችላሉ። ቢኮዝ እዛ ጋር ተጽዕኖ የሚፈጠር አካውንት አላቸው። ወደ ቢዝነሳቸው ጀስት ምንድነው ይባለው ማዞር ይችላሉ ማለት ነው። ስለዚህ እዚህም ጋር ስትመጡ ብራንዳችሁን ለመትከል አስባችሁ ሰው ምን ይለኛል ኤክስ እንዳትሰሙ። የሰው ልጅ እናንተ ብትራቡ ዞር ብሎ ያያችሁ፣ ብትቸገር ዞር ብሎ ያይም። ይህንን ሰው ምን ይለኛል ብለህ ቁጭ ብለህ እየጠበቅ ከሆነ እመነኝ ተሳስተሃል። አሁንም ጊዜ አለህ፣ አልረፈደም። መስራት ትችላለህ፣ ማድረግ ትችላለህ። የራስህን ላይፍ መቀየር ትችላለህ። የቤተሰብህን ላይፍ መቀየር ትችላለህ። የሰዎችን ላይፍ መቀየር ትችላለህ። የተሻለ ሰው መሆን ትችላለህ። ገባህ? እነዚህን ነገሮች ስትረዳ ወደ ፕላትፎርሙ ትመጣለህ። ዝም ብዬ ቁጭ ብዬ እየለፈለፍኩ ምናምን አይምሰልህ። እውነታ ስላለ ነው እዚህ ጋር እየነገርኩ ያለሁት። የእውነት ነው። ለውጥ አለ እዚህ ጋር። ገንዘብ ትሰራላችሁ፣ ታገኛላችሁ። የራሳችሁን ብራንድ ክሬት ማድረግ ትችላላችሁ። ፎርሹር እውነት ለመናገር እዚህ ፕላትፎርም ላይ እውነት እናውራ ከተባለ እስኪ ያሉትን ዩቲዩበሮች ያቸው ብዛታቸውን አቤሎዊኗ ልጅ እሸቱ ዶንኪ ቲዩብ ምናምን በሆል እነዚህ የምታያቸው ኢን ሚሊየንስ ሰብስክራይበር የደረሱት ከመሬት ተነስተው ነው። ኢቨን ኢፍ ሌሎችንም ትንንሾችንም ዩቲዩበሮች ቢሆን ማለት ነው። እና ለውጥ ባንዴ እንዲህ ዝም ብሎ የሚመጣ ነገር አይደለም። ነገር ግን ከተሰራ፣ ከተለፋ፣ ከተሞከረ የማይቀየር ምንም ነገር የለም። ይህንን ነው ልነግራችሁ የምፈልገው። ይህንን ነው ልጠቁማችሁ የምፈልገው። እዚህ ቪዲዮ ድረስ አብራችሁኝ የቆያችሁ ሰዎች ዩቲዩብ እንዴት መክፈት እንዳለባችሁ ማታውቁ ከሆነ ኢንቦክስ አድርጉልኝ። አደርዋይስ ደግሞ ያልኩትን የተናገርኩትን ነገር የምትረዱና የምትሰሙ ሰዎች ሃው ቱ ክሬት ዩቲዩብ ቻናል ብላችሁ እዚህ ጋር ሰርች ባሩ ላይ ብትጽፉና ሰርች ብታደርጉት የሀገር ማት ቪዲዮ አመጡ ያስቀምጥላችኋል። ዝርዝሩ ማለት ነው ብዙ ነው።
አምጦ ያስቀምጥላችኋል። በዛ መሰረት እያያችሁ መክፈት ትችላላችሁ። የሚጠፋችሁና የሚያቅታችሁ ነገር ካለ እንደ ሰው እንዲያማክራችሁ የምትፈልጉት ነገር ካለ ቲፕ ከፈለጋችሁ ደግሞ በዚህ ዙሪያ ብላችሁ ኮሜንት አድርጉልኝ። በቪዲዮ ይዤላችሁ እመጣለሁ። ኢንቦክስ ላይ ማውራት እንችላለን። ቴሌግራም ቻናሌንም አስቀምጥላችኋለሁ። ለመጨረሻ ጊዜ ላስታውሳችሁ፣ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። ፍቅር ስጡት። እሺ፣ ወዳችኋለሁ። አብሬያችሁ የቆየሁት እኔ የሙዬ ልጅ አማን ነበርኩኝ። አብራችሁኝ ስለቆያችሁ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። እግዚአብሔር ያክብርልኝ። ሰናይ ቆይታ